የሚያነሳ እንደ እግዚአብሔር ማን አለ? አንተ የወደቀ ላይ የሚፈርድ እንጂ የወደቀን የሚያነሳ እንደ እግዚአብሔር ሌላ አናውቅም። የዛሬን ብቻ አውጣኝ ያላችሁ ስንት ቀን ወጣችሁ? እቺን ብቻ ብላችሁ አንድ ቀን እቺን ብቻ የዛሬን ብቻ አውጣኝ ብላችሁ እኮ አመታት ኖራችኋል። ይገርማችሁ። የዛሬን ብቻ አሾልከኝ ጌታ ሆይ እቺን ብቻ ኮሽ ሳይል የቁርጥ ቀን ደራሽ ለእግዚአብሔር ያለ ማንምን ለቀብራችን ያዘጋጁትን እኮ ነው እግዚአብሔር ለምስጋናና ለሰርጋችን ቀይሮ ይበላል። ባለፉት አጭር የክርስትና የህይወት ቆይታችን የመጣም የሄደም አለ፣ ያጣነውም ያገኘነውም አለ፣ መውጣትም መውረድም አለ። ብዙ ነገሮች በህይወታችን አልፈዋል። ነገር ግን አንድ ነገር ብለን መደምደም እንችላለን። የሄደውም የመጣውም ቢመጣ፣ የተበላሸውም ቢበላሽ፣ የወደቀውም ቢወድቅ፣ ነገሮች እንደጠበቅናቸውም ባይሆኑ ግን አንድ ነገር እናውቃለን። እንዴትም እንጨርስ፣ እንዴትም እንደ እግዚአብሔር ያለ ማንም የለም። ከዚህ በኋላ የቀረው የህይወታችን ዘመን እንዴትም ይሁን እንዴትም አንድ ነገር ላይ ቀየር ልባችን ላይ ታትሟል። እንደ እግዚአብሔር ያለ ማንም የለም።